እህቴ ጉድ ሆንኩልሽ። ምን ሆንሽ? የምን ጉድ ነው? ምንድነው ሆንሽ? እህቴ ያጋጠመሽ ነገር አለ እንዴ? ቴዲ ደፈረኝ። ምን? የምርሽ ነው እህቴ? ማለት ይሄ እንዴት ሊሆን ይችላል? ሆነ በቃ እህቴ አንዴ ተበላሽብኝ። ምን ነው እናቴ ነገረችኝ ሰምቼ ቢሆን ኖሮ። ለምንድን ነው የሚደፍርሽ? ይወድሻል እንዴ? እንደውም ለወንድሜ ነው የምነግረው። እህቴ እባክሽን፣ አይ እንደዚህማ እንዳታደርጊ እባክሽን። አይሆንም እህቴ፣ እነግረዋለሁ። ጠባብ ስለሆነሽ ነው እስካሁን ያልተያዝሽው? ምን ማለት ነው? አይ በፖሊስ እንደምትፈለጊ ነው የማውቀው። ለሰላምታ ነበር የፈለጉኝ እኮ። በዛ ላይ ደግሞ ገንዘብ ከህግ በላይ ነው። እሱን እናያለን። ገንዘብ ሲያስጥልሽ እንነጋገራለን። ምን ነው ፊትሽ ቀላ? በጣም ደበረሽ እንዴ ቆንጂት? ስትታይ የደበረሽ ትመስያለሽ። ለምን ይደብረኛል? ጭራሽ አንቺ በተናገርሽው ነው የምናደደው። ተሳስተሻል። እንደውም በተቃራኒ ነው። በደንብ ነው የምታስቂኝ። ለምንድን ነው የማስቅሽ? ጥሩ መሆን እየቻልሽ እንደዚህ መሆንሽ ያስገርመኛል። ጥሩ መሆን እኮ አይከፈልበትም፣ የምርጫ ጉዳይ ነው እንጂ። እኛ መጥፎ ካልሆነን የእናንተ ጥሩነት አይታይም ብዬ እኮ ነው። ጥሩ ትፈላሰፊያለሽ። ለንግግርሽ እየተጠነቀቅሽ ቢሆን ጥሩ ነው። ምን እንዳታመጪ? ምን ልታመጪ ነው? ሄለን ምን እንደምታደርግ ተናግራ አታውቅም። እኔም እንድትነግሪኝ አልፈልግም። በዛ ላይ ደግሞ ብዙ የሚያወሩ ሰዎች አይመቹኝም። ጊዜን የተሻሙብኝ ነው የሚመስለኝ። ስለዚህ አሁን ወደ ዋናው ጉዳይሽ ግቢ። እሺ፣ ዋና ጉዳይ ምን መሰለሽ? ማንሽ አንቺ የቤሉል ፍቅረኛ ነሽ አይደል? ምን ፈልግሽ ነው ወደ ቤት የመጣሽው? ጅል ነገር ነሽ እንዴ? ስታስቢው ምን እንደፈለኩ ምነግርሽ ይመስልሻል? ምናልባት ብንደራደርስ? ደህና ነኝ አታስቢ። ኑኑ ረቀስ በይ የባሰ እንዳይሞ። ወንድሜ ቆይ ምን ተፈጥሮ ነው እንደዚህ ሆንከው? ማን እንደዚህ ያደረገ? ተጣልተህ ነው? ኑኑ በዚህ ሰዓት ይንማ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ ወይ? ውድ የእንግዳ ድራማ ተከታታዮች፣ እንግዳ ድራማ ክፍል 85 ላይ እንግዲህ መኩ ተገኝቷል። እንደፈራ ነው ይሞታን ብለን እንደፈራ ነው ሳይሆን እንግዲህ ተጎድቶም ቢሆን ወደ ቤቱ ተመልሷል። መሲ የቤተሰቦቿን ምክር አልሰማም ብላ ከቤት ወጥታ በመሄድ ችግር ውስጥ ገብታለች። ሄለን ደግሞ የቤሉል አክስት የሆነችውን ሴት እየተከታተለች ትገኛለች። በሌላ በኩል ቤሉል ለእህቱ እናትሽ ትክክለኛ እናትሽ ባትሆን ምን ታደርጊያለሽ? ብትታሰርስ ምን ታደርጊያለሽ? እያለ ጥያቄ እያበዛባት ይገኛል። እንግዲህ በክፍል 85 ላይ አንድ በጣም የሚያስጠላ ነገር መሲ ላይ ተፈጥሯል። እሱም እንግዲህ መሲ ተይ እየተባለች ቤት ውስጥ ለያዥ ለገናዥ አስቸግራ እራሴን አጠፋለሁ እሱን ካላገባው ከሱ ጋር ካልኖርኩ እያለች ቤተሰቦቿን ሁሉ ተይ አታዋርጅን፣ ሁሉም ነገር በስርዓትና በክብር ሲሆን ነው ብትባልም ሙቼ እገኛለሁ ከቴዲ ጋር ካልሆንኩ ቴዲን ካላገባው ብላ እንግዲህ ከቤት ወጥታ ሄዳ ነበረ። በዛም የተነሳ እንግዲህ ወንድሟ አንጠልጥሎ ከቴዲ ቤት ወደ ቤት መልሶ አምጥቷት ነበረ። ከዛ ግን ቴዲ ጋር ተጣልተው ስለነበረ ያው እንዳያችሁት መኩ ቴዲን ደብድቦታል። ምክንያቱም አንቋሾት ነበረ። የትኛው ክብር ነው ክብሬ የምትለው? ሁሉም ነገር ስርዓትና ክብር አለው፣ በስርዓትና በክብር ነው መሆን ያለበት ብሎ ሲለው የትኛው ክብር ነው? ምን ክብር አለህና ነው ክብር የምትለው ብሎ ኃይለ ቃል ተናግሮት ነበረ። እናም እንግዲህ በመጨረሻም መሲ ወንድሟ ወደ ቤት ካመጣት በኋላ ነው እንግዲህ አቶ ቴዲ ወንድሟን ለማስገደል የሞከረው። ሰው ቀጥሮ መኩን እንዲገሉት ሰው ቀጥሮ ነበረ። እንግዲህ ልጁ በህይወት ተርፏል። እና በጣም ነው የሚያስጠላው የቴዲ ተግባር ማለት ነው። ቴዲ መሲን ምን እንዳደረገችው ማለት እዛ ቤተሰብ ጋራ ምን አይነት ጥላቻ እንዳለው ራሱ ባናውቅም ማለት ነው። ቴዲ ማለት በጣም መጥፎ ሰው ነው። በነገራችን ላይ ከሄለን የከፋ ነው። ወይም ደግሞ በሴት ልጅ ስቃይ የሚደሰት አይነት የሆነ ብቻ የሆነ ጭራቅ ልበላችሁ፣ ትንሽ ግራ የሚያጋባ ነው። ያ አንገቱን የደፋው የሚቅለሰለሰው ቴዲ አስመሳይና ውሸታም፣ በቃ
ብዙ ሰዎች ኮሜንት እያየው ነበርና የዘመኑን ወንድ የሚገልጸው ምናምን ትላላችሁ። እውነት ለመናገር ሁሉም ሰው እንደዛ ላይሆን ይችላል። የዘመኑ ወንድ እንደዛ ከሆነማ በቃ እኮ አለቀ ሁሉ ነገር። እንደዛ ነው ማለት መደምደም አንችልም፣ ግን እንደዛ አይነት ባህሪን የተላበሱ ወንዶች በጣም ብዙ ናቸው። የብዙ እህቶቻችንን ህይወት ያበላሹ እንደዚህ ሰው መሳይ ሾካካ እንበላቸው ብቻ የቴዲ አይነት ወንዶች አሉ። አዎ በሰው ስቃይ የሚደሰቱ የሰውን ህይወት ማበላሸት በሰው ዘንድ ትሁትና መልካም ሰው መሳዮች አሉና ቴዲ ማለት በቃ ልክ እንደዛ ነው። በጣም በሚያሳፍር ሁኔታ በሚያሳዝን ሁኔታ በተለይ ለመሲ በጣም ከባድ ነውና እንደዛ እየተቅለሰለሰ እንደ ነፍሴ ነው የምወድሽ እያለ እሷን ልቧ ውስጥ ገብቶ ከተጎዘጎዘ በኋላ ማለት ነው እምነቷን ሁሉ ከእንትን ካለ በኋላ ነው እንግዲህ ከወሰደ በኋላ ምን እንዳደረጋት እንግዲህ ተመልከቱ። እና መሲ በጣም ነው ያሳዘነችኝ። አንዳንዴ ፍቅር እውር ያደርጋል ይባላል እንግዲህ አባባሉን ነው ባላምንበትም፣ ግን መሲን ግን እንደዛ ነው ያደረጋት። በቃ እውር ነው ያለችው። እና ቤተሰብ ቢላት ቢሰራት ታየ ነገር ልክ አይደለም፣ ሁሉም ነገር በስርዓትና በወግ ነው መሆን ያለበት ታይ ብትባል መሲ አሻፈረኝ ከቴዲ ጋር ካልሆንኩ ሙቼ እገኛለሁ ብላ ሽምግልናው እንኳ ሲበላሽ ምንም ሳይመስላት በድጋሚ እሱ ያላትን አምና እንግዲህ ወንድሟ መጥፋቱን እንኳ መገኘቱን ሳታውቅ እንደጠፋ እንኳ ሳታውቅ እሱ ወንድሟን ካስገደለ በኋላ እሷን ደግሞ ወደ እሱ እንድትመጣ አደረገ። በእሱ ቤት መኩ ሞቷል። እና እንግዲህ በመጨረሻ መሲም ወንድሜም ቤተሰቦችም ሳያዩኝ ብላ ተደብቃ ወደ ቴዲ ቤት ሄዳለች። ከዛ በፊት እንግዲህ ቴዲ ያችኛዋ ፍቅረኛው መታ ከእሷ ጋር ሸገዳሜ ሲል ነበር እንዳያችሁት። ነገር ግን እሷን መሲ እየመጣው ነው ብላ ስትደውልለት ሱቅ ወጥታ እቃ እንድትገዛ አደረጋት ሆን ብሎ። ልክ ከወጣች በኋላ ግን ደውሎ አስቸኳይ ነገር ተጠርቼ ቤቱን እረስቸው ቆልፌው ሂጃለሁና ሌላ ጊዜ ነገ ነይ ብሎ እንግዲህ ያችኛዋን ፍቅረኛውን የሸኛታን ቤት ሂድ ማለት ነው። ቤቲም እንግዲህ መንገድ ላይ እየሄደች እያለ ሄለን ከዚህ ቀደም ቴዲ ቤት ውስጥ አግኝታት ነበረ። የቴዲ ሚስት ነኝ ብላት ስለነበረ ስለዚህ እሷን ነው የሚያገባው፣ ስለዚህ ዋጋዋን ሰጣታለሁ በማለት መንገድ ላይ ጠብቃ በመኪና ገጭታታለች። እንግዲህ ትሙት ትኑር የምናውቀው ታሪክ የለም። ነገር ግን ልጅቷን በመኪና ገጭታታለች ሄለን። ገጭተዋትም አምልጠዋል ማለት ነው። እና ይህ ነገር በዚህ እያለ ነው እንግዲህ ልጅቷን እንደዛ ብሎ ካባረራት በኋላ ይችኛዋን ደግሞ እንግዲህ በጎን የተቀበላት መሲን ማለት ነው ሮማንቲክ የመሰለ ምሽት ቤት ውስጥ በማዘጋጀት መሲን ተቀብሏታል። ከዛ በኋላ እንግዲህ መሲን በግድ መጠጥ እንድትጠጣ ሲያደርጋት አልወድም አልፈልግም እያለችው በዛሬ ቀን እኔን እንዳታስቀይምኝ እያለ መጠጡ ውስጥ መድኃኒት ጨምሮበት ነው እንግዲህ። መጠጡ ብቻ አይደለም እንደዛ ራሷን ስታ እስክትወርቅ ድረስ ያደረጋት ራሱ በድን እስክትሆን ድረስ እስክትደፈር ድረስ ማወቅ ያልቻለችው መድኃኒት ስላጠጣት ነው። እና እንግዲህ ቴዲ መጠጥ ውስጥ መድኃኒት በመጨመር በግድ እንድትጠጣ ሲግታት አይታችኋል። እንዴት እያደረገ ሲያጠጣት እንደነበረ እንግዲህ መጠጡን ሁላችሁም እንደ ውሃ ነበር ሲግታት የነበረው። መጨረሻ ላይ ላዩ ላይ ነው የወደቀችው። ማለት በቃ ራሷ የለችም እና ዝንፍልፍል ብላ ነበር የወደቀችው። እናም እንግዲህ አጋጣሚ በመጠቀም ደፈራት። አስቡ እንግዲህ እንዴት ህይወቷ ላይ እንደተጫወተባት እና እንዴት እንዳሳዘነችኝ በቃ። እና ያኔ በቃ ምን ነው እናቴ የመከርሽኝም ብሰማ ነው ያለችው። ታይ የተባልኩትን መክራችሁን ቤተሰቦች ሰምቼ ቢሆን አሁን እና በቃ ከባድ ነው። ምንም የሚገልጸው ነገር የለምና መሲ እንደኔ ያሳዘነቻችሁ። አንዳንድ ቤተሰብ ተው የሚሉን ነገሩ ያለ ነገር እንዳልሆነ ሁሉም ነገር ላይሆን ይችላል። ግን እንደዚህ አይነት ከባባድ ውሳኔዎችን ስንወስን ግን ቤተሰብ ተው ካሉን እነሱ እዛ እንትን ላይ ልምዱ አላቸው ማለት ነው። በዛ ህይወት አልፈዋል። ስለዚህ መጥፎና ጥሩን ነገር ከኛ በተሻለ እነሱ ስላለፉበት ያውቃሉ። አንዳንዴ ምክራቸውን መስማትና ቆም ብለን ማሰብ አለብን ብዬ እላለሁ። የቤተሰብ አይሆንም ብለው እንግዲህ አንደኛ ለክብራችንስ ነውር አይደለው? ሳታገቢ ዝም ብለሽ የምትሄጂው አግብተሹ በስርዓቱ ትሄጃለሽ ተብላ ነበረ። ለእናቷ በፍርድ ቤት እንጋባለን ብሎኛ ስትላት ከዛ በኋላ ትሄጃለሽ ከተጋባችሁ በኋላ አለቻት። መሲ ግን ምንድን ነው ያደረገችው? እና እንግዲህ ወደ ኋላ ነው የተጫወተባት። ፍቅር እንዳልሆነ በግድ አስገድዶ ነው የደፈራት። እና
በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። ከመሲ ጋር ምን ችግር እንዳለበት አስቦ ቤተሰቦቿን ትታ እንድትመጣ አደረጋት። መጀመሪያ ወደ ቤተሰቦቿ እንዳትመለስ በቤተሰቦቿ የተጠላች እንድትሆን እና ከቤተሰቦቿ ውጭ እንድትሆን ካደረጋት በኋላ ከዛ ህይወቷ ላይ ተጫወተ ማለት ነው። እና መሲ አታሳዝንም? በዚህ ሰዓት ግን የቤተሰብ ምክር ወይም ደግሞ ተው የሚለውን ነገር ምን ያክል ዋጋ እንዳለው እንማርበታለን። መሲ ላይ ይሄ ነው የደረሰው። ወንድሟን ምን እንዳደረገው ተመልከቱ። የእሷን ህይወት ደግሞ እንዴት እንዳበላሸ እንግዲህ እንዳያችሁት ነው። እናም እንግዲህ ከዚህ ነገር ሁሉ በኋላ መሲ ትነቃለች እና ራሷን የጠላችው እሱ እየሳቀ እየተሳለቀባት ነው ትቷት የወጣው ማለት ነው። በቃ ምንም ማድረግ አልቻለችም። በራሷ እጅ በራሷ ስተት ብላ አምና ቤቱ ድረስ ሄደችው እሷ ናት። በእሷ አይፈረድም። እሷ ናት ቤተሰቦቿን አልሰማም ብላ ማንነቱን እያወቀች ተቀይሯን ብላ በጥርሱ እያጃጃላት ማለት ነው። እንግዲህ ህይወቷ ላይ እንደዚህ ተጫውቷል እና ልቧ በጣም ስብርብር ነው ያለችው። እንዴት እንደምትቆም ከዚህ በኋላ እንዴት እንደምትጠነክር ባናውቅም መሲ በጣም ነው የተጎዳችው። በጣም ታሳዝናለች። ከረፈደም በኋላም ቢሆን እንግዲህ አይንዬ እሷ መሄዷን ሰምታለች። እናም አይንሽን ላፈር ብላለች አይንዬም። እናም እንግዲህ በመጨረሻ እንደምታዩት ሁላችንም ሲከፋን እንግዲህ መጀመሪያ ላይ ህይወታችን በጸሎት አንጀምርም። ልክ መከራ ሲመጣብን ብቻ ነው ወደ እግዚአብሔር የምንሮጠውና ከመጀመሪያውም የምንጀምረውን ነገር በጸሎትና የእግዚአብሔር ፍቃድ እንዳለበት ራሳችን ማዳመጥና መጸለይ መጠየቅ አለብን እንጂ በቃ በስሜታዊነት እንሄድና ከዛ ዋጋ ሲያስከፍለን ነው ወደ ፈጣሪ የምንሄደው። እንግዲህ መሲ በጠዋት ቤተክርስቲያን ውስጥ ስታለቅስ እኔ የምር እስኪመስል ድረስ ነው ያሳዘነችኝ። በቃ አለ አይደለ ምንም ልታደርገው ልታስተካክለው ማችለው ነገር ነው የሆነባት። እህቷን ጠርታ ነገሩን ልትነግራት ፈልጋ ግን ሂዳ ለወንድሜ ብትነግረው ይጋደላሉ ብላ ስለፈራች ነገሩን ለራሷ በውስጧ ይዛለች እና በጣም ነው የታመመችው። በጣም ነው የምታሳዝነው። ይህ ነገር እንግዲህ በዚህ እንዳለ ቤሉል መኩን ፈልጎ አግኝቶታል። ከተጣለበት ቦታ ላይ በህይወት ተርፎ እንግዲህ ወደ ቤት መጥቷል ማለት ነው። እና ከሱ ንግግር እንደተረዳሁት ግን ማን እንዳስወጋው ማን ሊገድለው እንደነበረ ያወቀ ይመስለኛል። የደበደቡት ሰዎች ይሄን ነገር መቼም አይተርፍም ብለው ሳይናገሩ አይቀሩም ማን እንደዚህ እንዳደረገው ማለት ነው። እናም አሁን ላይ ለበቀል የተነሳ ይመስለኛል በውስጡ በጣም እየተቆጨና እኔ የማደርገውን አውቃለሁ እያለ ይገኛል። እንግዲህ መኩ በሰላም መጥቷል። እንኳንም አልሞተ። የቴዲ ስራ ግን እንደዛ ነበረ። ግን ምን እንዳጠፉ ማለት ያ ቤተሰብ ምን እንዳደረጉት አይታወቅም። ምን እንደበደሉት ማለት ነው። ከድሮ ጀምሮ ከእነሱ ቤተሰብ ውስጥ አይጠፋም ነበረ። ኑኑያትን እንግዲህ የሄለን ልጅ ስለሆነች እሷን ለመጠየቅ እዛ ቤታቸው ድረስ ይሄድ ነበረ። እንደ ቤተሰብ ነበረ፣ ያውቁት ነበረ። ለምን እንደዚህ ሊያደርግ እንደፈለገ ለምን በቀል እዛ ቤተሰብ ውስጥ እንደፈለገ ባላውቅም ወንድሟን አስገድሎ እሷን ደግሞ እንግዲህ እንደዚህ አስገድዶ በመድፈር የሞራሏል እንዲነካ ወይም ደግሞ ውስጣችን ከተጎዳ ያው ታውቃላችሁ ምንም ነገር መቋቋም አንችልም። ለመውደቃችንም ለመቆማችንም የውስጣችን ጥንካሬ ያስፈልጋል። የአእምሮ ዝግጅት ማለት ነው። እና ያንን ስብርብር ነው ያደረጋት። እንግዲህ መሲ እንዴት እንደምትቆም አላውቅም ከዚህ በኋላ። ነገር ግን ከዚህ ላይ ምን እንደተማራችሁ ታውቃላችሁ እናንተ። የቤተሰብ ምክር መስማት እንዳለብን እና እነሱንም ማዳመጥ እንዳለብን ከዚህ እንረዳለን። እንግዲህ የመሲ ሀዘን በጣም ነው ያሳዘነችኝ የምር እስኪመስለኝ ድረስ። ድራማ መሆኑ ሁሉ ረስቸዋለሁ። እና እንግዲህ አሁን ላይ እንግዲህ እንግዳ ድራማ ትንሽ ወሰብሰብ እያለ ነው። የቴዲ በተለይ ድርጊት አዲስ እንግዳ ነገር ነው። አሁን ግን እሱ ነው አሁን ላይ ቤቱን ሁሉ እያተራመሰው ያለውና ምንም ከውጭ የማናውቀውን ቴዲ አሁን ላይ ተቀይሮ የሆነ ሆረር ሆኗልና የመሲስ መጨረሻ ከዚህ በኋላ ምን ሊሆን ይችላል? ሄለንም ይሄን ነገር ማወቋ የማይቀር ነው። ቴዲ ግን ሁሌ የሚጸጸስበትን ተግባር ነው የሰራው ብዬ አስባለሁ። ውድ ቤተሰቦቼ እንግዳ ድራማ እንግዲህ ክፍል 85 ይህን ይመስል ነበረ። በሌላ በአዲስ ክፍል እስከምንገናኝ ድረስ የዛሬ ይህን ይመስል ነበረ።
ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ። ሰብለ ዩቲዩብን አዳዲስ የምለቃቸው ቪዲዮዎች ወደ እናንተ እንዲደርሱ፣ ነባሮች ደግሞ ቪዲዮውን ስትጀምሩ ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ስለነበረን ቆይታ ሁላችሁንም አመሰግናለሁ። ባይ ባይ።